ለእድል ልላክላትና ፖስት ታርግ ሰው እዛ ሄዶ አያችሁ እዚህ ጋር አሁን ጥሩ እሺ እንደገና እያያችሁ ነው እንደገና እዩ እሺ አንዱ ዓለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው አንዴ ሚውት አድርጉልኝ ይቅርታ Thank you. አንዱ ዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምቶ መዘዘባት መሳደብ ጀመረ ዝም ቢለምኑት ምን ቢሉት አይሰማም ሰውየው አብሾ ነገር አለበት መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ ፖሊስ ሄዶ ፎቶ አንስቶታል ምን አርጋችሁ እንደምትሸፍኑለት እግዚአብሔር ይወቅ እንግዲህ በመሳሪያ ነው የያዛት ቀጥቅጦ እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል ወደ ኪችኑ ማለት ነው ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል ኦኬ ይሄንን አንዱ ዓለም ነው እናንተ እየተከራከራችሁለት ያለው ገና ብዙ ጉድ እናወጣለን በጣም ብዙ ጉድ ማለት ነው የእናንተን ስድብ ፍራቻ ወደ ኋላ መንቀርበት ምንም ምክንያት የለም እስካሁን ጊዜ ሰተናል ለራሳችን እኔና ኪያ ከዚህ በኋላ ግን በጣም እንቅልፍ ይነሳል አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዱ ዓለም መሳሪያ ይተኩስባት ነበር ያስፈራራት ነበር ልጅቷን አቢዩዝ አርጓታል ሜንታሊም ፊዚካሊ ናንላሂ ወይኔ ለራጆ ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ ይሄ ግን ትክክለኛ ማስረጃ ነው መረጃ ነው ነገር የዛው የሞተሽ ቀን ነው ከሌላ ከዛ በፊት ነው ይሄ ያረነፍ ጊዜ ነው የሚያደርግባት ሰው ይሁን ጊዜ መሳሪያ ሲጀመር እንትኑ ነው ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች እሺ ፖሊሶች ፎቶ አንስተውታል እንግዲህ ማለት ነው አዎ መስታወት ነው የተበሳው ጀርባ በቦክስ አጣሟታል ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ በቦክስ ይገባላታል በሰከረ ቁጥር ምንድነው እሺ ይሄንን ምን ልትሉ ነው ምን ልትመልሱ ነው ለዚህ ጉዳይ ለዚህስ መረጃ አላችሁ ቤቱን በሽጉጥ በሳስተዋል ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል እንደ አንዳንድ ሰዎች ሁሉም አይደለም በጣም ድምጽ እየሆናችሁ ያላችሁት ሪፖስት ኮፒ ሊንክ ሰው ጋር ቪዲዮ አንድ ደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው ማመሰግነው ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት ቤተሰቦቿ አብሮ የኖሩት ማለት ነው እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት ቤቱ ተወልብሎ አልባይዞይ እንደዛም ሆኖ ግን እንደው ሲይዛቸው እጅግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ ዮኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ ኦኬ እንስማው እንጠብቅ እኔ መረጃ እስካገኝ አላውራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ ምን ይውጣችኋል አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው እህትዮ ጋር ነው የነበረው ፓስወርዱን እህትዮ ታውቃለች ብዙ ነገር አጥፍታለች አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል ቢያጠፉትም ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል ስቲል ከአይፎን ጠፍቶ አይጠፋም ማውጣት ይቻላል ታው ስልኩን እንዳያፍኑት ደሞ ታው እንደዚህ አይነት ነገር ለምን ያፈናሉ ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው ስልኩን አምጡ የስልኳ ሞዴል ይታወቃል
ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጥታ ሻይ ቡና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል፣ ይደበድባታል፣ ያንቋሽሿታል። ቮይሱ አለኝ እኔ ሲያንቋሽሻት ስሰድባት ደውሎላት ሪካርድ አድርጋው ታውቃለች። እሱንም ይሄን ታውቃላችሁ። ይሄን ኪያ እኔ በማግስቱ ደወልኩኝ። እሷ በሞቲ በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቭን የሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነውና ያንን እዛ ላይ የተገኘችው ሜካፕ ከቨር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድነው ያሉት? እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከቨር አርጋ የመጣችው። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ተያይዛ ስትሄድ በቃ እዛ ጋር ፈገግ እሷ እና ሰው ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላችሁትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን because she loves him ገብቷል። ባይዞይ እኔ ደግሞ መለስ ስንል ለኢትዮጵያ ሴቶችን የምነግራችሁ ነገር ፕሊዝ አደራችሁ፣ እናንተ አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናጺም አይደላችሁም። ቀርጻችሁ አንድን ሰው የምታስተካክሉት እናንተ የተጣመመው ምሳደበውን የሚማታውን አስተካክለዋለሁ እኔ ቀርጸዋለሁ ብለሽ ከገባሽበት መናጤ ነገ አንቆ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። አይነት ሰዓት ላይ ብሎክ አደረገን። አስቢ ምን ያህል የሷን ነገር እንትን ማለት እንደሚሸሹ ማለት ነው። በነገራችን ላይ ፕሮዲውስ ያደረገው የመጀመሪያ ሙዚቃውን ራቼ ነበር ካስታወሳችሁ፣ ቃለ መጠየቅ ላይ ሲጠየቅ ነበርና ስለዚህ ያም ስለሆነ ነው። ገብቶሻል? መኒስ ፓወር። አንዳንዴ ገንዘብ ምን ያህል ሰውን እንደሚቀይር ማለት ነው። በመጽሐፍ ላይም ተጽፏል። ደግሞ እሱ አሁን ያውቃል እኮ ምናልባት ሊያውቅ ይችላል እኮ ምን እንደተፈጠረ በደንብ ነው ሊያውቅ ይችላል፣ ግን መናገር አልፈለገም። ለዛም ነው መናገር ስለማይፈልግ ብቻ አይቻለው እነ መንሱር በጣም የሚያናድድሽ ይሄ ነው። በጣም ቆሻሾች በጣም መንሱር ቤት ገባለው ብዙ ጊዜና እዛም ገብቶ ነበረ። እንደዛ የሚያደርጉ ሰዎችን ሲቦልቃቸው ነበረ። ያ ህሊና ነው። ህሊናው ይወቅሰዋል። አንድ ቀን ዛሬን ሊያልፍ ይችላል። ስለዚህ አንድ ሙዚቃ ክሊፕ ፕሮዲውስ ካደረገለት እንዴት አሳልፎ አይሰጥም ማለት ነው። በቃ ያቺ ከሞተች ትሙት ከሱ ጎን ቆማለሁ እንደዛ አይነት ነገር ነውና ሁሌም ግን እውነት ነው ይቆያል። አዎ ሊሰቃዩ ይችላሉ ቤተሰቦቿ። አንድ ቀን ግን እውነቱ መውጣቱ አይቀርም መቼም ይሁን መቼም ማለት ነው። አሁን በብዛት ሚዲያው ላይ ይሸፈናል። ለምን ብርቱካንና አየናት በአጭር ጊዜ ነው የሰው ውሳኔ ተወሰነ። ስለሌላ ኮሜንት አይደለም ያቀረበችልኝ የነገረችኝ ምንድን ነው ነገ እንትን የመኪና ፍቃድ ማውጣት ትችላለህ ወይ ያለችኝ። ለማን ነው? አንቺ ለምን ነው እስካሁን ያልተኛሽው? በዚህ ሰዓት እንደሚቀም ሰው በሌሊት የምትደውይው የመኪና ፍቃድ ለማን ነው? ለአንቺ ከሆነ አውጣልሻለሁ፣ ለሰው ከሆነ ግን አልኳት። እያሾፍኩባት ገንዘብ ትከፍያለሽ ስላት አይ ለአንዱ ነው፣ አንዱ አለ እየሰማህ ነው አለች። ስለዚህ በቃ ተኝና ጠዋት ደውይልኝ ሄደን እናወጣለን። የመኪና ፍቃድ ስል መንጃ ፍቃድ አይደለም፣ መኪና ለማስገባት ነው። ኢምፖርት ለንግድ ማለት ነው። የንግድ መኪናዎችን ለማስገባት እች ልጅ ከኦልሞስት ፌብሩዋሪ 20 እንደ ኢትዮጵያ የኢስት አፍሪካ ኮካኮላ ካምፓኒ ለሷ ዲስትሪቢዩተርና ኢትዮጵያ የሚመጣውን
በሷ ስም እንዲሸጥ እውቅና ተሰጥቷት ያንን ውል ለምሳሌ እኔ ጋ አለ በስራ ዙሪያ ማለት ነው። ሌላ ትላልቅ ስራ ለመስራት ባለ 5 ኮከብ ፎቅ ለመስራት የተሰጣቸው መሬት አለ። እዛ ላይ ስንወያይ ነበረ። እየተገዛ ሌላ እንደዚህ ትላልቅ ሀሳብ ያላትና ራሷን ለመግደል አይደለም ራሷን ለመጣል አይደለም እንደዛ አይነት ሀሳብ ያለውን ሰው እንኳን ካለ የምትመክርልኝ ነች። እና የሮሰንቲ ሰዓት ጃፊ ደቂቃት ደም ወጅና ሰዓት ወርቴ ነመ ሄዱቱ መነ ከይሳ ኮፍላ ቱሬ ተበቻ ቱረን ከናፍ አንቀ አመ ናኖ ሰዓ ሰገሊቲ ምጭዮን ቱን ኮምፒውተር ረ ቱርቴ ደለጋት ቱርቴ ዋን ኢሲ ኦልካሴ በረኪና ዮካንሞ ዋን አመ ዳለቻን ዱበቱ ለገየት እንጅራን ቦሩ ኢtti qaanfataa fincalje waan isii barakinaa obaasa wanni tokkollee hin jiru kaatellee barakinaa hin dhuytu yoo rakkoon isirra gahe normaalii duraanis ana bilbilteeti na dhukkubu jira koottuu naan jetti manatti ana akkasitti yaada sina galeemi amma kun wanni ta'e normaalii amanullee hin danda'u if kuffiftee barama bakka barakinaadha yaanni isaan biraa ka'aa ture yaada 5 immoo 6 kanaaf waan amma barakinaa wajjin wal qabatullee hin yaadina nuti waan bakka san jiru eenyu beekaa yoo naan jettan ከእውነት የራቀ ውሸት ነው ማለት ነው። አዎን በሚገባ ይሄንን በፍጹም በረኪና ልጠጣ አታደርገውም። ምን አታ ነው እንጂ በረኪና ልጠጣ ሃይ ዓለም እንዴት እየኖረ እንዳለ ባይዘው አንዳንድ ጊዜ አንድ ነገር ላንሳላችሁ እናንተ ቆይ እስቲ አንዳንድ ሶሻል ሚዲያ ላይ ያለ ሰው እንዴት እንደሚያስብ ይገርመኛል። እስቲ አሁን ወጣ በሉና ዙሪያችሁን እዩት እስቲ ስንት ሰው ነው በረንዳ ላይ እያደረ ያለው? ስንት ሰው ነው እየለመነ እየኖረ ያለው በቀን? ያ ሰው ለምንድን ነው ራሱን ከፎቅ የማይፈጠፍጥና ራሱን የማይገለም እንዴ? ለምን በተለያየ ዳይሜንሽን አታዩትም? እንኳን እሷ እንደፈለጋ መኖር የምችል ብዙ የቢዝነስ ስራዎች በእጇ ያለ ብዙ ስራ እየሰራ ሄዳ ፎቶ ተነስታ ብር ማግኘት የምችል ልጅ ወይ ከአንዱ ዓለም ጋር ተጣልታ ራሷን ትገላለች ብላችሁ ካሰባችሁ በጣም ሳስታችኋል። ስተትም ነው ይሄ። ኖርማሊ ፌክ ነው። በቃ አላዋ ላይ የተካሄደ ነገር አለ። የተካሄደው ነገር ይውጣልን ነው እንጂ እያልን ያለ ነው። ራሷን እንደዚህ በረኪና ለምን አታ ነው በረኪና የምትጠጣው? እሱ ራሱ በረኪና አልጠጣም። ይሄ የሚያወራው አካል ራሱ በእሷ ስም እየነገደ የሚበላው ማለት ነው። ገባችሁ አይደል? እሷ ስንትና ስንት ሺህ ስራ በእጇ ያለ ልጅ እንዴት ነው በረኪና የምትጠጣው? እንዴት ነው ከፎቅ ላይ የምትፈጠፈጠው ራሷን? እንደዛ ከሆነ